የበዛና የተትረፈረፈ የእግዚአብሔር ሰላም ጸጋ በረከት ያላችሁበት የበዛ ይሁን። ተወዳጆች ኢትዮጵያውያንና ኤርትራውያን፣ እኔ ደህና ነኝ። ዛሬ ወደ እናንተ የቀረብኩት በአሁኑ የመጽሐፍ ቅዱስ ኢየሱስ ጌታና አምላክ ነው ወይ የሚለውን ትምህርት ክፍለ ጊዜ በመቀጠል ከሱ ተከታይ ትምህርት ይዤላችሁ መጥቻለሁ። ከዚህ በፊት ኢየሱስን ከህይወታችን የሚሰውሩ 8 ነጥቦችንና ስለሌላው ወንጌል በሰፊው ለማየት ተችሏል። አሁን እግዚአብሔር ጊዜ ሰጥቶ ደግሞ ኢየሱስ አምላክ ስለመሆኑ ፍጹም ማረጋገጫ በሚል ሐሳብ ትምህርት ይዤላችሁ መጥቻለሁ። ይህንን መልእክትን ሳብስክራይብ በማድረግ ሼር በማድረግ ላይክ ኮሜንት በማድረግ ጥያቄም ካለ ከዚህ መልእክት በታች በማስቀመጥ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የሚቀርቡ ሰፊ ትምህርቶች አሉና አብራችሁን የእግዚአብሔርን ቃል እንድንማር እጠይቃለሁ። የእግዚአብሔር ቃል አንድ ስፍራ አነብና ወደ ቀጣይ ክፍለ ጊዜ ትምህርት ይመለሳለሁ። እግዚአብሔር ድንቅ ነገርን በመካከላችን ያደርጋል። ኢየሱስን ማወቅ ትልቅ መታደል ነው። የበራለት ሰው ኢየሱስ ነው የሚበራለት የሚገባለት። ከዚህ በፊት በነበረን ክፍለ ጊዜ የኢየሱስ ጌትነትን ተመልክተናል። ኢየሱስ ጌታ ነኝ ብሏል። አው ብሏል። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ አው እንዲሁም ነኝና መልካም ትላላችሁ አላቸው። ቶማስን ባየ ጊዜ ጌታዬና አምላኬ አለው። ጌታዬና አምላኬ ሲል አንተ ስላየህ አመንህ አለው። ኢየሱስ ስግደትን እንደተቀበለ በማቴዎስ ወንጌል ምዕራፍ 28 ቁጥር 16 ላይ ተመልክተናል። ኢየሱስ እርሱ እውነተኛ አምላክና የዘላለም ሕይወት እንደሆነ ከእርሱ ሲማር አብሮት የነበረ ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ገልጾልናል። ስለዚህ ኢየሱስ ጌታ እንደሆነ ተማምነናል። ኢየሱስ አምላክ እንደሆነም ተማምነናል። አምላክነቱን የሚያረጋግጡ ፍጹም የሆኑ ማረጋገጫዎችን ዛሬ እንደገና ከእግዚአብሔር ቃል ማካፈል እንፈልጋለን። ወደዚህ ሐሳብ ከመሄደ በፊት ቆሎስይስ መልእክት ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እንዲህ ይላል ስፍራ ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ይወዳለሁና ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ ይጋደላሉ። እርሱን ክርስቶስን እንዲያውቁ ይጋደላሉ። የተሰወረው የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በዚህ ስፍራ ጳውሎስ የእግዚአብሔር ምስጢር በማለት ነው ኢየሱስን የሚናገረው። ኢየሱስ ከዓለም ከጠቢባን ከሃይማኖተኞች እንቀድማለን፣ የአብርሃም ዘር ነን፣ የኪዳን ልጆች ነን ከሚሉቱ የተሰወረ የእግዚአብሔር ምስጢር ነው። የእግዚአብሔር ምስጢር ነው። እንግዲህ ብዙ ሰዎች የኢየሱስ አዳኝነትን፣ የኢየሱስ ጌትነትን፣ የኢየሱስ ፈዋሽነትን፣ የኢየሱስ አምላክነትን አልተቀበሉም። ባለመቀበላቸው ምክንያት ከህይወት ከእረፍት ከዘላለም ህይወት ተላልፈዋል። የአንድ ሰው የዘላለም የህይወት የዘላለም የመኖር የእግዚአብሔር ልጅነት ዕጣ ፈንታውን የሚወስነው ስለ ኢየሱስ ክርስቶስ ያለው መረዳት ነው። ኢየሱስ ክርስቶስን ብለን ስንል ስለ እርሱ ሂስትሪ ታሪካዊ ባክግራውንድ ዳታን መሰብሰብ ማወቅ አይደለም። በእውነ ዘመን የነበረ የሚለው እንድናውቅ አይደለም። ኢየሱስ ህይወት እንደሆነ፣ ኢየሱስ አምላክ እንደሆነ፣ ኢየሱስ ጌታ እንደሆነ እምነታችንንም ስለ መጽሐፍ ስናገር ኢየሱስ ጌታ እንደሆነ በአፊ ብትመሰክር እግዚአብሔርን ከሙታን እንዳስነሳው ብታምን በልብ ብታምን ትድናለህ ነው የሚለው። ጌታ ይባረክ። እንግዲህ ወደ ዛሬው ክፍል ሲመለስ ኢየሱስ አምላክ ስለመሆኑ ፍጹም ማረጋገጫ ይህ ክፍል 4 ትምህርት ይሆናል። ክፍል 4 ኢየሱስ አምላክ ስለመሆኑ ፍጹም ማረጋገጫ። ከዚህ በፊት ከመጽሐፍ ቅዱስ ቀጥታ ጌታ መሆኑን አምላክ መሆኑን አምላክ ነህ ብለው ሲሉ አለመቃወሙን ስግደትን መቀበሉን ተመልክተናል። መላእክቶች ስግደትን አይቀበሉም። አንዱን መልአክ
ብትሰግድለት ኖ ኖ ኖ ኖ አይገባኝም ይላል። አልቀበልም፣ የኔ አይደለም፣ እኔም ባሪያው ነኝ፣ ካንተ ጋር ከናንተ ጋር እኔም ባሪያው ነኝ፣ ስለዚህ ለኔ አይገባም ይላል መልአኩ። አይቀበልም አምልኮ፣ አይቀበልም አምልኮ። አይቀበልም። ኢየሱስ ግን ተቀብሎታል። ስለዚህ አምላክነቱን አረጋግጧል፣ ስግደትን ተቀብሏል። ሌሎች ማንም አምላክ ለመሆን እነዚህ 5 መመዘኛዎች ሊኖሩት ይገባል። ኳሊፊኬሽን፣ የአምላክ ብቻ የሆኑ አትሪቢዩትስ ኦፍ ጋድ፣ የእግዚአብሔር ብቻ የሆኑ ካራክተሮች፣ የሰው የማንም ሊሆኑ የማይችሉ የእግዚአብሔር ብቻ የሆኑ ባህሪያት ሊኖሩት ይገባል። አንድን አካል አምላክ የሚያስብለው ደጋፊ የሃይማኖት ቡድኑ ስላወራ ስለተናገረ ሳይሆን እነዚህ 5ቱ ካራክተሮች አትሪቢዩቶች ሊታዩበት ይገባል። የመጀመሪያው ኦምኒፖተንት፣ ሁሉን ቻይነት፣ ሁሉን ቻይነት፣ የሚያቅተው ነገር እስከማይኖር ሁሉን መቻል። ወደ ኢየሱስ አመጡትና አጋንንት የያዘውን ሰውን ብቻልስ ልታወጣው አንተ ትችላለህ ያሉት። ኢየሱስ ብቻልስ ትለኛለህን አለ። ኢየሱስ የእግዚአብሔር ልጅ እርሱም አምላክ መሆኑን ያረጋገጠበት አንደኛው ሁሉን በመቻል በሰው ዓለም፣ በፍጥረት ዓለም፣ በተፈጠሩ በፍጥሯን ዓለም ከባዱ ጉዳይ ቢኖር ሞት ነው። ኢየሱስ ሞትን እንኳን ሲሞት በስጋው ሞቷል። በአምላክነቱ በመለኮታዊ ማንነቱ አልሞተም። ሆኖም ግን በመለኮታዊ ማንነቱ በኃይል በሶስተኛው ቀን ከሞት በላይ ሆኖ ተነስቷል። ሰውን ያቃተው ከሰው አቅም በላይ የሆነ ነገር ለኢየሱስ ይቻላል። ሲቻልም እያየን መተናል። ሁሉን ቻይነት። ሁለተኛ በሁሉ ቦታ መገኘት፣ አት ሴም ታይም በተመሳሳይ ሰዓት በሁሉ ስፍራ መገኘት እርሱ የአምላክ ባህሪ ነው። በእኩል ሰዓት አጋንንቶች በተመሳሳይ ሰዓት በሁሉ ስፍራ ሊገኙ አይችሉም። መላእክቶች በተመሳሳይ ሰዓት በሁሉ ስፍራ ሊገኙ አይችሉም። ኢየሱስ ግን በሁሉ ስፍራ ይገኛል። ማቴዎስ ወንጌል ምዕራፍ 28 ከቁጥር 20 ስትመለከቱ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ኢየሱስ። ይሆናለሁ አይደለም፣ ነኝ። ዩሲም ይሄ አብርሃም ሳይወለድ በፊት እኔ አለው ከሚለው ሐሳብም ጋር እንድታያይዙት ይጠይቃሉ። ኢየሱስ እስከ ዓለም ፍጻሜ ድረስ ይህን ስናገር የነበረው ከሞት ተነስቶ 40 ቀን ምድር ላይ ከቆየ በኋላ በክብር ከማረጉ ልክ በሚያርግበት ወቅት ወደ ደብረ ዘይት ተራራ አውጥቶ ወደ አሕዛብ ሁሉ እንዲሄዱ ወንጌልን እንዲመሰክሩ ስልጣን ሁሉ በእጄ ነው ያለው በሰማይም በምድር ያለው ስልጣን ብሎ ካለ በኋላ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። ዮሴ ወደ ሰማይ ሲያርግ የነበረው ስጋው ቦዲው ነው፣ ሰው የሆነበት ማንነቱ ነው። በመለኮቱ በአምላክነቱ ግን በሁሉ ስፍራ አት ሴም ታይም መኖሩን አሳይቷል፣ ተናግሯል። የምንመሰክረው ወይም የምንናገረው የሆነ የሃይማኖት ቡድን ተሰብስበን ፈጥረን የምንናገረው ሳይሆን ኢየሱስ ራሱ የተናገረው ነው የምንናገረው። ሶስተኛ ሁሉን ማወቅ፣ ኦምኒሸንት፣ ኦምኒፕሬዘንት ከላይ አይተናል። አሁን ሁሉን ማወቅ የሚሰወር የሚደበቅበት ምንም እስከማይኖር ድረስ ሁሉን ያውቃል ኢየሱስ። ለኢየሱስ ምስጢር የለም፣ ለኢየሱስ የተሰወረ ነገር የለም። አራተኛው ዘላለማዊ ነው። አምላክን አምላክ ከሚያስብሉ ካራክተሮች ወይም አትሪቢዩትስ ኦፍ ጋድ ከሚባሉቱ አራተኛው ዘላለማዊነት። ዘላለማዊ ማለት ኖ ቢግኒንግ ኖ ኢንድ፣ መጀመሪያ የሌለው መጨረሻ የሌለው እርሱ ኢየሱስ ነው። ይህንን መጀመሪያ እንደሌለው መጨረሻም ደግሞ እንደሌለው
ጌታ ኢየሱስ ክርስቶስ በዮሐንስ ራእይ ምዕራፍ 1 ከቁጥር 17 ላይ እንዲህ ብሏል። ዮሐንስ እንደዚህ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ይላል። ቀኝ እጁንም ጫነብኝ፣ እንዲህም አለ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ፊተኛውና የመጨረሻው ኢንፋናይት የሚባለውን ታውቃላችሁ። ወደዛ መጨረሻ የሌለው ወደዛ መጨረሻ የሌለው መነሻ የሌለው መድረሻ የሌለው የማይደረስ ዘላለማዊ፣ ወደኋላ ብትሄዱ አለው የሚል፣ ወደፊት ብትሄዱ አለው የሚል፣ ሁሉን ጠቅለል አድርጎ አለው የሚል እርሱ ኢየሱስ ክርስቶስ እኔ ነኝ ይላል። እኔ ነኝ ይላል። ስለዚህ አልፋና ኦሜጋ፣ ፊተኛና የመጨረሻ፣ የመጀመሪያ ኋለኛ እርሱ ኢየሱስ ነው። ስለዚህ ከነዚህ የአምላክ ብቻ ከሆኑት ባህሪያት አራተኛው ዘላለማዊነት ኢተርኒቲ፣ ይህ በኢየሱስ ክርስቶስ ታይቷል። አሁንም እርሱ ራሱ ኢየሱስ የተናገረውን የነገርኳችሁ። አምስተኛው አንቸንጀብሊቲ፣ አለመለወጥ። የዕብራውያን ጸሐፊ ምዕራፍ 13 ከቁጥር 8 ላይ ኢየሱስ ክርስቶስም ትላንትና ዛሬም እስከ ለዘለዓለም ያው ነው። ያው he remains the same. That means his character and the purpose remains the same forever. ካራክተሩ the same ነው፣ ፐርፐዙ the same ነው at any time። የማይለዋወጥ የማይቀያየር just as a condition፣ እንደ ሁኔታ የማይለዋወጥ የማይቀያየር ፍጹም ነው። እነዚህ አምስቱ አትሪቢዩትስ የሚባሉ በኢየሱስ ክርስቶስ ላይ በሙላት ይታዩበት ነበር። እነዚህ የአንድ አካል መለኮታዊ ማንነትን የሚያንጸባርቁ የመለኮት ብቻ የሆኑ ነገሮች ናቸው። ሰው ጋር ሁሉን ቻይነት፣ ሰው ጋር በሁሉ ቦታ መገኘት፣ ሰው ጋር ሁሉን ማወቅ፣ ሰው ጋር ዘላለማዊነት፣ ሰው ጋር አለመለወጥ፣ በሰው ብቻ ሳይሆን በመላእክትም ዘንድ እነዚህ ነገሮች በሙላት አይኖሩም። መላእክቶች፣ ሰይጣን ለምሳሌ መልአክ ነበረ፣ ወድቋል። መለወጡን ተመልከቱ። በሆነ ታይም ላይ የተፈጠሩ ናቸው። መጽሐፍ ቅዱስ ስለ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ዋው! ሁሉ በእርሱ ሆነ። ኢየሱስ የእግዚአብሔር ልጅ ያድናል። ኢየሱስ አለው ብሎ ይናገራል። አሁን ያው ነኝ ይላል። ሌላው በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 9 ላይ ደግሞ እኔን ያየ አብን አይቷል ይላል። እኔ አብ ነኝ ያለ አይደለም። እኔ አብ ነኝ ሳይሆን እኔን ያየ አብን አይቷል ይላል። እግዚአብሔር አብ ዘላለማዊ አምላክ ነው። ኢየሱስ ከመላእክት አንዱ ነው፣ ወይም የመላእክት አለቃ ነው፣ ወይም ሰው ነው፣ ወይ ፍጡር ነው፣ ወይ ከነቢያት አንዱ ነው የሚሉ ሰዎች እንዲያውቁ የሚፈልገው ኢየሱስ የተናገረውን ቃልን እናምናለን የሚሉ ከሆነ፣ ኢየሱስ የተናገረውን ቃል እንቀበላለን የሚሉ ከሆነ የትኛውም ነቢይ፣ የትኛውም ጀግና ከሰማይ እሳትን የሚያዘንብ ቢሆን እኔና እግዚአብሔር አንድ ነን የማለት ድፍረት ሊኖረው አይችልም። ራሱን ከእግዚአብሔር ጋር የማስተካከል አቅም ያለው ፍጡር ሊኖር አይችልም። ማንም እንኳን እኔና እርሱ አንድ ነን ለማለት ይቅርና እርሱ ጋር መቅረብ የሚችል ማንም አይኖርም። የፊቱ ብርሃን ማንንም ሊያስጠጋ አይችልም። ኢየሱስ ግን ሲናገር እንደዚህ አለ፣ እኔና አብ አንድ ነን። ይህ መለኮትነትን አምላክነትን የሚያንጸባርቅ እጅግ በጣም አስደናቂ የአፉ ቃል ነው። ኢየሱስ ፍጹም የእግዚአብሔር አምሳል ነው። በተገለጠ ጊዜ ስጋ ለብሶ በመምጣቱ ምንም ያክል እንደ ሰው ቢኖርም ግን መለኮት በእርሱ ውስጥ ነበረ። የእግዚአብሔር ልጅ ኢየሱስ ክርስቶስ አምላክ የመሆኑ ከላይ ያየናቸው መመዘኛዎቹ
በሙላት አሉበት። ያ በምድር ላይ ሲመላለስ በነበረ ጊዜ ይታይበትም ነበር። በመንፈሱም አምላክ የመሆን መመዘኛዎቹ ይታዩበት ነበር። ኢየሱስ ሁሉን ቻይ ነው። ኤፌሶን ምዕራፍ 1 ከቁጥር 20 እስከ 23 ያለውን እግዚአብሔርን ቃልን እንድታነቡ በጌታ ፍቅር ይጠይቃቸዋል። ኢየሱስ እያወራን ያለነው ስለ ኢየሱስ ክርስቶስ አምላክነት ወይም መለኮትነት ፍጹም ማረጋገጫ እግዚአብሔር ቃልን እየተመለከትን እንገኛለን። የኤፌሶን መልእክት ምዕራፍ 1 ከቁጥር 20 ላይ ያለውን ስፍራን ላነብላችሁ ይፈልጋሉ። እንዲህ ይላል፣ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታት ጉልበት ይታያል ይላል። ከስልጣናት ከኃይላት ከገዢዎች ሁሉ በላይ ሆኖ ኢየሱስ ተነስቷል። ኢየሱስ የእግዚአብሔር ልጅ፣ እርሱ እውነተኛ አምላክና የዘላለምም ሕይወት ነው። ኢየሱስ በሁሉም ቦታ በተመሳሳይ ሰዓት ይገኛል። ቅድም እንደነገርኳችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ያለውን ቃል ማየት ትችላላችሁ። ኢየሱስ ሁሉን ያውቃል። ቆሎስይስ ምዕራፍ 2 ቁጥር 3 ቅድም ያነበብንበት የእውቀትና የጥበብ መዝገብ ሁሉ በእርሱ ላይ ነው ይላል። ኢየሱስ ዘላለማዊ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ፈሪሳውያን አንተ 50 ዓመት ያልሞላህ አባታችን አብርሃምን አይተሃልን ብለው ሲጠይቁ ኢየሱስ እንደዚህ አለ፣ አብርሃም ቀንን ያይ ዘንድ ተመኘ፣ አየም ደስ አለው። አብርሃም ሳይወለድ በፊት እኔ ያለው አለ። እጅግ በጣም አስደናቂ ቃል። በኢየሱስና በስጋ እናቱ ከነበረችው ከማርያም መካከል ከ2000 በላይ ዓመታት መሃል ላይ ነበሩት። ኢየሱስ በስጋ የተገለጠው አብርሃም ከሞተ ከ2000 ዓመታት በላይ ከሆኑ ዓመታት በኋላ ተወልዶ፣ አሁን ግን ለነዚህ ለፈሪሳውያን መልስን ሲሰጥ አብርሃም ሳይወለድ እኔ አለው ይላል። እንዲህ ማለት የሚችል ማንም የለም። ኢየሱስ ግን አለው ይላል። ለምን? ያለና የሚኖር ዘጸአት ምዕራፍ 3:14 ላይ ስሚ ማን ነው ብሎ ሙሴ ሲጠይቅ ያለና የሚኖር የእስራኤል አባቶች የሚያውቁት ስሜ ይሄ ነው ያለና የሚኖራል። ቅድም ባነበብኩላችሁ ምዕራፍ 1 ከቁጥር 17 እስከ 18 የራእይ መጽሐፍን እንድታነቡ ይጠይቃቸዋል። ኢየሱስ አይለወጥም። ሁሉን ቻይ በመሆን ወይም ከላይ ያየናቸውን መመዘኛዎችን በማሟላት ብቁ የሆነውን የትኛውንም የሃይማኖት መሪ ወይም መስራች ወይም ነቢይ ታውቃላችሁ? እነዚህ ከላይ ያሉ 5ቱን መስፈርቶችን የሚያሟላ ሁሉን ቻይ፣ በሁሉ ቦታ የሚገኝ፣ ሁሉን የሚያውቅ፣ ዘላለማዊና የማይለዋወጥ አንድ የሃይማኖት መስራች፣ አንድ ነቢይ መጥቀስ የምትችሉት አለ? ይህ ብቻ አይደለም። ኢየሱስ በሞት ያልተያዘ ከመቃብር በላይ የሆነ ሞትን ያሸነፈ ማናቸውም የሃይማኖት መሪ ዛሬ ላይ እውቅና የተሰጣቸው ስማቸው የሚወሳ የሚወራ የሚዘከር የሚነገር እንዲያ ነው እንዲህ ነች የሚባሉ ማናቸውም ቢሆኑ ተቀብረዋል፣ መቃብር ውስጥ ቀርተዋል፣ መቃብር ውስጥ በስብሰዋል። የማንም ሃይማኖት መስራች ቅዱስ ጻድቅ መልእክት አመጣ ፈጣሪ ተናገረው ቢባል የሚባልለት ሁሉ ተቀብሮ ቀርቷል፣ በስብሶ ቀርቷል። ኢየሱስ ግን መበስበስን አላየም። ከ500 በላይ ያው ምስክር አለው። ከእግዚአብሔር ቃል ማሳየት በጣም ይቻላል። በአንደኛ ቆሮንቶስ ምዕራፍ 15ን ከ1 ጀምራችሁ እንድታነቡት ይጠይቃችኋል። ኢየሱስ እርሱ አምላክ ነው። ኢየሱስ ግን ሁሉንም የሚችል ሁሉን የሚያይ በሁሉ ስፍራ የሚገኝ ዘላለማዊ የማይለዋወጥ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ኢየሱስ ፍጹም ሰው የሆነበት ጊዜ አለ፣ ሰው ያልሆነበት ጊዜ አለ። አምላክ ያልሆነበት ጊዜ አልነበረም፣ አምላክ የሆነበት ጊዜም አልነበረም። ይደግማለሁ። ኢየሱስ ሰው የሆነበት ጊዜ ነበረው። ኢየሱስ
ሰው ያልሆነበት ጊዜም ነበረው። ኢየሱስ አምላክ ያልሆነበት ጊዜ አልነበረም። ኢየሱስ አምላክ የሆነበት ጊዜም አልነበረው። ይህ ማለት ኢየሱስ ለዘላለም አምላክ ነው። መጽሐፍ ቅዱሳዊ ቅድም በጠቀስኳችሁና በነገርኳችሁ በእግዚአብሔር ቃል እውነት ላይ ቆሜ እነግራችኋለሁ። እግዚአብሔር አብ ኢየሱስን እንደ አምላክ ያረጋገጠው የእግዚአብሔር መላእክት ሁሉ ለእርሱ ይሰግዱ ሲል ነው። ይስገዱ። ዕብራውያን መልእክት ምዕራፍ 1 ከቁጥር 6 ያለውን ቃል እንድታነቡ ይጠይቃችኋል። እግዚአብሔር አብ የኢየሱስ አምላክነትን አይክድም። ልጄ ይላል፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ይላል። ነቢያትን ያፈራርቅ ነበር። የሚያስተምሩ የሕግ መምህራንን ያፈራርቅ ነበር። ሙሴም ኤልያስን መጥተው ከኢየሱስ ጋር ሲነጋገሩ ታዩአቸው። አብ የጠቆመው የመጨረሻ አብን የሚወክል አብን የሚገልጥ እኔና አባቴ አንድ ነን የሚል እኔ በአባቴ እንዳለው አባቴ በእኔ እንዳለ ብሎ በግልጽ አብን የገለጸ የማይታየውን እግዚአብሔርን ያሳየ አምላክ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ 3 የተያዙ ሐሳቦችን ልንገራችሁ። በመጀመሪያ የነበረ በእግዚአብሔር ዘንድ የነበረ ራሱ እግዚአብሔር ነው ብሎ መጽሐፍ እንደሚናገር በእግዚአብሔር ዘንድ የነበረ በመጀመሪያ የነበረ እርሱ እግዚአብሔር ነው ይላል መጽሐፍ። ስለዚህ ከኢየሱስ ክርስቶስ ብቻ በቀር እግዚአብሔርን ሊገልጽ የሚችል የለም። ኢየሱስ ሰው በመሆኑ እኛን ተክቶ በአምላክነቱ አብን ወክሎ ወደኛ መጥቶ ሰውነትን ተሸክሟል። ግን እርሱ እውነተኛ ፍጹም አምላክ ነው። ኢየሱስ ያድናል። በሚቀጥለው ክፍለ ጊዜ በክፍል 5 ኢየሱስን አምላክ የሚያስብሉ ሌሎቹ 7ቱ የእርሱ የሆኑ ስራዎችን እንመለከታለን። እነዚህ 7ቱን ቢሮ ማለት ትችላላችሁ፣ ስራዎችን ማለት ትችላላችሁ። እንቀጥላለን። እግዚአብሔር አምላክ አይምሯቸውና ልባቸውን እንዲከፍት ዛሬ መጸለይ ይፈልጋል። የጥበብና የእውቀት መስገብ ሁሉ በእርሱ በኢየሱስ ውስጥ ነው። ቤተ ክርስቲያን ኢየሱስን እንድትሰብክ፣ ትውልድ ኢየሱስን እንድናገር ቢኮዝ ከጥፋት ከሞት ከርግማን መትረፊያ በኢየሱስ ውስጥ ነው ያለ። የዘላለም ሕይወት ማግኛ መንገድ ኢየሱስ ነው። የእግዚአብሔር ልጅ የምንሆነው በክርስቶስ ኢየሱስ በኩል ብቻ ነው። ምናልባት ጌታ ኢየሱስ ክርስቶስን አላወቅኩም ነበር፣ በስም ይሰማ በስም አውቀው ነበር፣ አሁን እንደገና በርቶልኛል፣ ይህንን ጌታ ኢየሱስ ክርስቶስን የሕይወት ያዳኝ አድርጌ አልተቀበልኩም የሚል ሰው ካለ ከኔ ጋር እንድጸልይና በዚህ ቪዲዮ ላይ በሚቀመጠው ስልክ ቁጥር ደውሎ እንዲያናግር በጌታ ፍቅር እጠይቃለሁ። አሁን ከኔ ጋር እንድጸልይ እጠይቃለሁ። ወደ ጌታ መመለስ ጌታ ኢየሱስን የግል አዳኝ አድርጎ መቀበል የሚፈልግ ሰው ካለ ከኔ ጋር ቀኝ እጁን ከፍ እንዲያደርግ እጠይቃለሁ። እኔ የሚለውን ከኔ ጋር በል። እግዚአብሔር ሆይ ኃጢአተኛና በደለኛ እንደሆንኩኝ አውቃለሁ። ጌታ ኢየሱስ ክርስቶስን ስለ ኃጢአቴ እንድሰቀል እንድሞትልኝ በደሙ እኔም እንድድን እንደላክልኝ ኢየሱስም እንደሞቴ አምናለሁ። ኃጢአቴና በደለን በኢየሱስ ደም ይጠበው። ልጅ አድርጌ ተቀበል። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም አሜን፣ አሜን። በኢየሱስ ስም እግዚአብሔር እንደገና ይባርካችሁ። ጌታ ኢየሱስ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። ይህንን ፕሮግራምን ለብዙ ሰዎች እንድታስተላልፉ ሳብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። የደወል ምልክት አለች፣ ንኳት። ኦል የሚለው ነክታችሁ ቋሚ እንድትከታተሉ ጠይቃችኋለሁ። ኢየሱስ ጌታ ነው። ኢየሱስ አምላክ ነው። በከፍታ እንገናኛለን። ሻሎም